አንድ አምፖል የተለያየ ቀለማት ያለውን ብርሃን ሲያመነጭ ተመልክታችሁ ታውቃላችሁ? ክስተቱንስ ለምን ብላችሁ ጠይቃችሁ ታውቃላችሁ? አምፖል ቀላሉ የኳንተም ዲቫይስ ወይም በኳንተም መርህ የሚሰራ ዕቃ ነው። ሁል ጊዜም ቢሆን ማብሪያ ማጥፊያ ተጭነን ስናበራና ስናጠፋ በእርግጥም ብርሃንን ልክ እንደ ሻማ እየለኮስና እያጠፋን ሳይሆን ይልቁንም ጥቃቅኑን የኳንተም ዓለም እጃችን ላይ ባለው አነስተኛ ሜካኒካል ስዊች እያቀጣጠልንና እየለኮስነው ነው። ይህ በቤታችን ኮርኒስ ላይ የተሰቀለው አምፖል በአንድ ወቅት ከደርዘን በላይ የሚሆኑ ሳይንቲስቶች በሐሳብ ጎራ ከፍሎ ሲያከራክር የነበረና በሂደትም የብርሃንን ምስጢር እንዲፈቱ የረዳቸው ዲቫይስ ነው። ዛሬ በ19ኛው ክፍለ ዘመን ሳይንቲስቶች ሌሎች ዘመናዊ ቴክኖሎጂዎችን ማለትም ኤልኢዲዎችን፣ የሌዘር አመንጮችና የሶላር ፓነል ቴክኖሎጂዎችን የፈለሰፉት በአንድ ወቅት አምፖልን አስመልክቶ ጠይቀውት በነበረው መረዳት ተጠቅመው ነው። ውድ ተመልካቾቼ ዛሬ በዚህ የቪዲዮ ክፍል ይህ ቀላል የኤሌክትሪክ ዲቫይስ አምፖል በኳንተም መርህ እየሰራ ቤታችንንና ከተሞቻችንን እንዴት እንደሚያበራ እንመለከታለን። እናንተም እንደተለመደው ላይክና ሼር እያደረጋችሁ በሳይንስ ላይ የምንሰራውን ቪዲዮ ያበረታቱ። ቶማስ ኤዲሰን የመጀመሪያውን የተሳካ የአምፖል መብራትን ሳያስገኝልን በፊት ብርሃን ከኤሌክትሪክ ኃይል ይመነጭ የነበረው ሁለት ከኤሌክትሪክ ኃይል ጋር የተገናኙ የካርበን ዘንግ ቁራጭ ብረቶችን በማጠጋጋትና ስፓርክ ሲፈጥሩ በሚፈጥረው ብርሃን ነበር። ይህም በወቅቱ አርክ ላይት በመባል የሚጠራ ሲሆን ለመጀመሪያ ጊዜ የተፈለሰፈው ሃምፍሪ ዴቪ በተባለው በታዋቂው የእንግሊዝ ኬሚስትና ፊዚሲስት ነው። እንግዲህ አርክ ላይት የመጀመሪያው ኤሌክትሪክን መሰረት ያደረገ የመብራት ቴክኖሎጂ ነው ማለት ነው። ከዛ በፊት የነበረው የሂውማን ኤክስፒሪየንስ መብራት ሲፈልጉ ነገሮችን በማቃጠል እንጨት ወይም ዋክስን በማንደድ ነበር ብርሃንን የሚፈጥሩት። ሁለቱ የካርበን ኤሌክትሮዶች በመካከላቸው ያለውን አየር ወይም የጋዝ አተሞች ከፍተኛ ሙቀት በመፍጠር አዮናይዝድ ያደርጉታል። አዮናይዝድ የሆነው ይህ የጋዝ አተም ደግሞ መልሶ አየር ላይ ካሉት ከኤሌክትሮኖች ጋር ሲገናኝ መብራትን ወይም ብርሃንን ይፈጥራል። ታዲያ አርክ ላይት ይህንን ለማድረግ ከፍተኛ የሆነ ቮልቴጅ ወይም በሃይ ቮልቴጅ ሶርስ ስለሚሰራ በጣም የሚረብሽ ድምፅ ያለውና ከፍተኛ የብርሃን ነጸብራቅም የሚያመነጭ ነው። እንግዲህ በዚህ በድምፁ በሚያመነጨው ደማቅ ብርሃን የተነሳ ይህ አርክ ላይት የሚባለው የመብራት ቴክኖሎጂ በጎዳናዎችና በአደባባይ ላይ ብቻ ተወስኖ ነበር ጥቅም ላይ ሲውል የነበረው ማለት ነው። ይህንን ችግር ለመፍታት ነው እንግዲህ አሜሪካዊው ቶማስ አልቫ ኤዲሰን ለመጀመሪያ ጊዜ በጥቅም ላይ መዋል የሚችለውን የኢንካንዴሰንት አምፖልን እንደ አውሮፓውያን አቆጣጠር በ1879 የፈለሰፈው። በሚቀጥሉት 3 ዓመታትም ኤዲሰን ተከታታይ ሙከራ ካደረገ በኋላ ይህ የኢንካንዴሰንት አምፖል ጥቅም ላይ መዋል ጀመረ። ኤዲሰን የፈለሰፈው አዲሱ የኢንካንዴሰንት አምፖል ከአርክ መብራት የተለየ ነው። ልክ እንደ አርክ መብራት የሚረብሽ ድምፅ የለውም፣ ደማቅ ብርሃንም አይፈጥርም ማለት ነው። እስኪ የኤዲሰን አምፖልን እንዴት እንደሚሰራ እንመልከተው። ኢንካንዴሰንት አምፖል 3 ዋና ዋና ክፍሎች አሉት። አንደኛው የታንግስተን ቀጭን ሽቦ ነው። ሁለተኛው ደግሞ የመስታወት ሽፋን ሲሆን በውስጡ ጋዞችን ይዟል። በአብዛኛው ጊዜ እነዚህ ጋዞች አርገን ወይም የናይትሮጅን የጋዝ ሙሌት ናቸው። የኤሌክትሪክ ከረንት ፍላመንት በምንለው የታንግስተን ቀጭን ሽቦ ውስጥ በሚያልፍበት ሰዓት በሚገጥመው ከፍተኛ ሬዚስታንስ የተነሳ ከፍተኛ ሙቀት ይፈጥራል። በመስታወት ውስጥ የሚገኘው ቀጭን የታንግስተን ሽቦ እስከ 2700 በሚደርስ ዲግሪ ሴልሺየስ ሙቀት ይግላል። በዚህም ብርሃን መልቀቅ ይጀምራል ማለት ነው። በአምፖል ውስጥ የሚጨመሩት የኖብል ጋዞች ጥቅም ደግሞ የታንግስተን ቀጭን ሽቦ በሙቀት እንዳይቀልጥ እና ረጅም ጊዜ እንዲቆይ ማድረግ ነው። ይህ ቁስ አካሎች ሙቀት አግኝተው ሲግሉ መብራት ማመንጨት መቻልን ነው ኢንካንዴሰንት በመባል የሚጠራው።
ኢንካንደሰንት በመባል የተጠራው የቁስ አካሎችን ተፈጥሯዊ ፕሮፐርቲ ነው። ትርጉሙም በሙቀት ምክንያት ማብራት ማለት ነው። የኤድሰን አምፖል ኢንካንደሰንት የሚለውን ስያሜ ያገኘው ራሱ ብርሃን የሚለቀው ሲግል ወይም ሙቀት ሲያገኝ በመሆኑ የተነሳ ነው። እስኪ መለስ ብላችሁ አካባቢያችሁን በሐሳባችሁ ተመልከቱ። ብረት ሲሞቅ፣ ስቶቭ ሲሞቅ ብርሃን ይለቃሉ። ኢቭን ፀሐይ የምታበራበት ምክንያት በኒውክሊየር ሪያክሽን አማካኝነት በሚፈጠረው ከፍተኛ ሙቀት ወይም ግለት የተነሳ ነው። ቆም ብለን እዚህ ጋር የምንጠይቀው ታዲያ የነገሮች ግለት መብራትን እንዴት ሊለቅ ይችላል? አተም ላይ ምን እየተካሄደ ነው የሚል ነው። ከክላሲካል ፊዚክስ እይታ አንጻር አምፖልን አስመልክቶ ማቅረብ የሚቻለው ማብራሪያ በከረንት ፍሰት አማካኝነት በሚፈጠረው ከፍተኛ ሙቀት ብርሃን እንደሚለቀቅ ነው። ግን ደግሞ ግለቱ ሲጨምር የተለያዩ ቀለማትን ሲፈጠር ይታያል። ለምን ይህ ሆነ ለሚለው ጥያቄ በወቅቱ የነበረው ምላሽ እንቆቅልሽ ነበር። የተለያዩ ስፔክትራል ከለር ኦፍ ላይት በምን ምክንያት እየመነጩ እንደሆነ አልታወቀም ነበር። በወቅቱ ያልተደረሰበት ምስጢራዊ ክስተት ግን በአምፖል ውስጥ የኳንተም ጽንሰ ሐሳብ በግልጽ እየሰራ መሆኑን ነው። ይህ ግለትና የብርሃን ቀለማት ያላቸው ግንኙነት መልስ የተገኘለት ደግሞ ከ100 ዓመት በኋላ በ1900 በጀርመናዊው ፊዚሲስት ማክስ ፕላንክ ባሳተመው አዲስ ጽንሰ ሐሳብ ነበር። ማክስ ፕላንክ አምፖልና ሌሎችም የሚግሉ ነገሮችን የሚፈጥሩትን ከለር ስፔክትረም በመመልከትና በማጥናት በወቅቱ እንግዳ የሆነ ሐሳብን አቀረበ። ኃይል ቀጣይነት ያለው አይደለም፣ ኃይል ኳንታ በሚባሉ በተለያዩ ፓኬቶች ተከፋፍሎ የሚገኝ ነው የሚል ሐሳብን አቀረበ። ይህንን በምሳሌ ስንመለከተው ኃይል ልክ እንደ ፈሳሽ ውሃ በቋሚነት ከቧንቧ እንደሚወርድ ውሃ የሚፈስ አይደለም። ይልቁንም ኃይል ልክ እንደ ደረጃ መወጣጫ በደረጃዎች ላይ ብቻ የሚገኝ ነው። በደረጃዎቹ ላይ መቆም ይቻላል፣ ነገር ግን በደረጃዎቹ መሃል ላይ መቆም አይቻልም ማለት ነው። ከዚህ መሰረታዊ መረዳት በመነሳት ማክስ ፕላንክ ብርሃን የሚፈጥረውን ጉልበት በሚከተለው ኢኩዌሽን ገልጾ አስቀመጠ። ይህ ኢኩዌሽን የሚያስረዳው ኃይል ወይም ኢነርጂ ፓርቲክሎች ካላቸው ፍሪኩዌንሲ ጋር ተጓዳኝነት ያለው ነው የሚል ነው። ማክስ ፕላንክ ብርሃንን አስመልክቶ ያቀረበው አዲሱ ጽንሰ ሐሳብ በሚገርም ሁኔታ ቀላሉ አምፖል ሳይቀር ይህንን የኳንተም ጽንሰ ሐሳብ ተጠቅሞ እንደሚበራ አሳየ። እንግዲህ ይህን ስትሰሙ አድማጮች አምፖል በኳንተም ፊዚክስ ነው የሚሰራው እንዴ የሚል ወሳኝ ጥያቄ ታነሳላችሁ። መልሱ ግን አዎ ነው። እስኪ የታንግስተን ቀጭን ሽቦ ውስጥ ምን እንደሚፈጠር ጠጋ ብለን እንመልከተው። ውስጥ ጠልቀን ስንመለከት የታንግስተን አተሞች ላይ ያሉ ኤሌክትሮኖች በትክክለኛው የኃይል ሼሎቻቸው ላይ ተቀምጠው እናገኛቸዋለን። የኤሌክትሪክ ከረንት በቀጭኑ የታንግስተን ሽቦ ውስጥ ሲያልፍ እነዚህ ኤሌክትሮኖች ኃይል ወስደው ወደ ከፍተኛ ደረጃዎች ወይም ኦርቢታል ሼል ላይ ይዘላሉ። ግን እዚያ ለረጅም ጊዜ መቆየት አይችሉም። በፍጥነት ወደ ታችኛው ደረጃዎች ወይም ኦርቢታል ሼል ይወድቃሉ። በዚህ ጊዜ በሚዘሉት መጠን ተመሳሳይ የሆነ ኢነርጂ ኢን ዘ ፎርም ኦፍ ፎቶን ይለቃሉ። ይህ ማለት እያንዳንዱ ፎቶን በኃይል ደረጃዎች መካከል ካለው የኳንተም ከፍታ ሽግግር ጋር ይዛመዳል። ቁስ አካሎች ሲግሉ የሚለቁት የብርሃን ቀለምም በዚሁ የኃይል ደረጃ መጠን ይወሰናል። ትናንሽ የኤሌክትሮን ዝላዮች ቀያይ ፎቶኖችን ሲለቁ፣ ትልልቅ የኤሌክትሮን ዝላዮች ደግሞ ሰማያዊ ፎቶኖችን ያመነጫሉ። በመስታወት ውስጥ በሚገኘው በዚህ ቀጭን የታንግስተን ሽቦ ውስጥ በቢሊየን የሚቆጠሩ አተሞች ላይ የሚገኙ ኤሌክትሮኖች በአንድ ጊዜ እነዚህን ዝላዮች ያደርጋሉ። የሚለቀቁት ፎቶኖችም እንደ ዝላያቸው ይለያያል። በርካታ የቀለም ውህድ ወይም ከለር ስፔክትረም ያለው ወደ ነጭ ያደላ ብርሃን ከአምፖሉ ሲለቀቅ እንመለከታለን። በየሰከንዱ በቢሊዮኖች የሚቆጠሩ ፎቶኖች ከአምፖሉ መስታወት ወጥተው አይኖቻችን ይመለከቷቸዋል። ጠልቀን በአተም ላይ ያለውን ሂደት ስንመረምረው ግን ከላይ እንደተመለከትነው እያንዳንዱ ፎቶን አንድ ነጠላ የኳንተም ክስተትን ይወክላል። በኃይልና በቁስ መካከል ያለውን ማይክሮስኮፒያዊ መለወጥን ያሳያል። የአንስታይን E=mc² የሚለው ገዢ ሕግ እዚህ እየሰራ እናገኘዋለን። የብርሃን ቀለማት የመፈጠራቸው ምስጢርም ያለው እዚሁ ነው። የብርሃን ቀለማት ከሽቦው የግለት መጠን ወይም ኤሌክትሮኖች ከሚያደርጉት ፍሪኩዌንሲ ጋር ተጓዳኝ ነው።
መጠነኛ ግለት ያላቸው የሽቦ ክሮች ቀይ ወይም ቢጫ ብርሃንን ሲያመነጩ፣ ከፍተኛ ግለት ያላቸው የሽቦ ክሮች ደግሞ ነጭ ወይም ሰማያዊ ብርሃንን ያመነጫሉ። ይህ ግንኙነት ከላይ በተመለከትነው በፕላንክ የጨረር ሕግ የተገለጸ ነው። ይህንም በምሳሌ መመልከት እንችላለን። ፀሐይ 5800 ኬልቪን ሙቀት ስላላት ነጭ ብርሃንን ታመነጫለች። የታንግስተን አምፖል 2700 ኬልቪን ሙቀት ያለው ስለሆነ ቢጫ ቀለምን ይሰጣል። በተለያየ አጋጣሚ በአዳራሽ ውስጥና በሰርግ ዲኮር አንድ አምፖል የተለያየ ቀለማትን ሲፈጥር የተመለከትነው የተለያየ መጠን ያለውን የኤሌክትሪክ ቮልቴጅ እንዳገኝ በመደረጉና በዚህም የተነሳ የግለት መጠኑ በመለያየቱ የተነሳ ነው። በቀጣይ በዙሪያችሁ የምትመለከቷቸው እያንዳንዱ የብርሃን ምንጭ ከፀሐይ እስከ ከዋክብት፣ የመብረቅ ብልጭታ ወይም ቀላል አምፖል ሁሉም ብርሃናትን የሚፈጥሩት በዚሁ ተመሳሳይ ገዢ ሕግ በሆነው በኳንተም ፊዚክስ መርህ ነው። ሁሉም ግድግዳዎቻችን ላይና አዳራሾች ውስጥ የተሰቀሉ አምፖሎች የሚያንጸባርቁ ፎቶኖችን የሚለቁት አተሞች ውስጥ ያሉት ጥቃቅን ኤሌክትሮኖች በሚያደርጉት የኳንተም ዝላይ አማካኝነት ነው። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የሳይንስ ቪዲዮ ከላይ የተመለከታችሁትን ይመስል ነበር። ከኛ ጋር ሳይንስን ማሰስ፣ ተፈጥሮን መረዳት ከወደዱ ኢትዮሳይንቴክን ላይክና ሰብስክራይብ ያድርጉ። ቸር ቆዩኝ፣ ቸር ሰንብቱ።